ልብ ሰባሪና አሳዛኝ ዜና ተሰምቷል። መጣ በኋላ የመጀመሪያውን ኬሞ ወስጄ ከዛ ዶክተሩ ግዴታ መነገር አለበት በሽታው ማወቅ አለበትና በቃ ንገሯት አለ በለዛ እነግራታለሁ ምናምን ነገር አለ ዶክተሩ። በጣም አደገኛ ሳል አለኝ። በጣም ታመም ያለው በጣም አደገኛ በቃ ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም። እንዲ በቃ አንድ ቃል ሳወራ ያስለኛል ምናምንና በጣም ደክሞኛል። በትላንትናው ዕለት ሁለተኛው የካንሰር ህመም ተገኝቶባት የነበረችው ዘማሪት የምስራች ሲሞን በዛሬው ዕለት መሞቷ ታውቋል። በርካቶች ከዚህ ቀደም ባጋጠማት የካንሰር በሽታ ምክንያት ከሀገር ውጭና ከሀገር ውስጥ በማህበራዊ ሚዲያ አማካኝነት በርካታ ገንዘብ ተሰብስቦላት ወደ ውጭ ሀገር ለሕክምና ያቀናችው ተወዳጇ ዘማሪት የምስራች ውጭ ሀገር ሄዳ ታክማ ድና የመጣች ቢሆንም ዛሬ ደግሞ መሞቷ ታውቋል። እጅግ ልብ ይሰብራል። ፈጣሪ ነፍሷን በአጸደ ገነት ያኑርላት። ለቤተሰቦቿና ለወዳጅ ዘመዶቿ በሚዲያችን ስም መጽናናትን እንመኛለን። መጣ በኋላ የመጀመሪያውን ኬሞ ወስጄ ከዛ ዶክተሩ ግዴታ መነገር አለበት በሽታው ማወቅ አለበትና በቃ ንገሯት አለ በለዛ እነግራታለሁ ምናምን ነገር አለ ዶክተሩ። ከዛ ፈሩ፣ ሁሉም በጣም ፈርተዋል። ይሳቅም ኪሩም ኩቺም ነበረች እና በጣም ፈሩና ምስርዬ እንዴት ነው? ቆይ በሽታሽ ምንድነው ያመመሽ ብሎ ሲጠይቅሽ ምንድነው የምትይው አሉኝ። ያው የጨጓራ ቁስለት ነው ያለብኝ የጨጓራ ቁስለት ነው ላለው አልኩ። ከዛ እነሱ ስለሚያውቁ አለቀሱ። ጾቱ ሲያለቅሱ እንዴ ምንድነው ችግር አለ እንዴ ምናምን አሉ። አይ ምስርዬ በቃ ካንሰር ነው ያለብሽ አሉ። በቃ ልነግራችሁ አልችልም የተሰማኝ ማለት በጣም በቃ ደረገጥኩኝ። እኔ ካንሰር ማለት በቃ እንዴት ልቀበለው? ከዛ በጆሮዬ የእውነት ነው የምላችሁ ይሄው በእግዚአብሔር ፊት ነው የምነግራችሁ የለብሽም የሚል ድምጽ ነው የምሰማው። ካንሰር የለብሽም ምስር እንዳትቀበዩ የሚል ድምጽ እሰማለሁ። እነሱን እያለቀሱ በጣም በቃ ፈርተዋል። ብቻ በቃ በጣም በቃ ፈርተዋል በጣም እና ከዛ በጣም ደነገርኩኝ። እኔ ካንሰር አልኩኝና ኧረ የለብኝም እንዴ ነው ያልኳቸው። ቶሎ ብዬ ወደዛው ምላሽ ነው የሰጠኋቸው። እኔ በእውነት የለብኝም ካንሰር እውነት የለብኝም። ምክንያቱም ካንሰርን እግዚአብሔር አያውቀውም አልኳቸው። አያውቀውም በስም እኛንን ስም የሰጠነው ለበሽታ እንጂ እግዚአብሔር በስም አያውቀውም ካንሰርን እና እውነት እኔ የለብኝም አልኩኝና የእውነቴን እምላችሁ ከነገሩኝ ማለት በፊት በቃ አኩርፌው ነበር። እግዚአብሔር በቃ አኩርፌው ነበር። ለምን እኔ እንደዚህ እያገለገልኩ እንደዚህ የሆንኩ እንዴት እንደዚህ አይነት በሽታ እኔ ለምን ታመምኩ ምናምን ቢያ በቃ እምነቴ ጨመረ። ከተነገረኝ በኋላ የኔ እምነቴ ከፍ አለ፣ በጣም ከፍ አለ። በቃ ከዛ ፓራሹት ላይ አስወጡኝ አልኳቸው። ባህር ላይ ፓራሹት ላይ መውጣት ፈልጋለሁ። በፍጹም አትወጪ። ይኸውላችሁ እኔ በጣም ጤነኛ ነኝ። በጣም ጤነኛ እኔ በሽታ እንደሌለብኝ የማሳያችሁ በዚህ ነውና አትከልኩልኝ እና አስወጡኝ ፓራሹት ላይ። ከዛ ፓራሹት ላይ ወጣ። እውነት ነው ብላችሁ ጤናማ ሰው እንኳን በጣም ይፈራዋል ፓራሹት ላይ መውጣት፣ እንዲህ ልቡን ይስበዋል። እኔ ግን እንደዚህ አለብሽ እየተባልኩኝ እግዚአብሔርን አምኜው የለብኝም ብዬ ፓራሹት ላይ ወጣው። በጣም በጣም ሩቅ የሆነ እንትን ማለት ነው። እዛ ላይ ወጥቼ እግዚአብሔርን ሳመሰግን ነበርና እያየው ነበረ ባህሮችን ምናምንና አቤት እግዚአብሔር ወይ ብሎ አንተ የሰራኸው ፍጥረት ነው። እኔ ላይ ሆኜ እግዚአብሔርን ነበር ሳመሰግን የነበረው ፓራሹቱ ላይ ሆኜ። እነሱ ስኮርድ ድረስ ተሳቀው በቃ ከዛ ስኮርድ ድረስ በቃ በጣም ምስክርነት ቪዲዮ አለ። እሱን ያው እንግዲህ ኢትዮጵያ ስመጣ ነው ማሳያችሁ። ሰተት ብሎ መግባት ወደ ማደሪያው በኢየሱስ ትንሣኤ ነው ለኔ ሆነው። ያኔ ሞት ከተማ በሱ ባልሻገር ወይኔ እኔስ ምን ይውጠኝ ነበር።
ትንሽ ቢሆን በቤቱ ቢቀርብ አርነቴ በጥበብ አይደለም ወይም በብርታቴ ዘር ከነገድ ሳይለይ ሃሌሉያ ያለሁት ከተማ በሱ ባልሻገር እኔስ ምን ይውጠኝ ነበር። የሚገርም ፍቅር ነው የሚደንቅ የሚገርም ፍቅር ነው የሚደንቅ የሚገርም ፍቅር ነው የሚደንቅ ካለ ምናምንቴ የሚያላቅቅ